ለጨጓራችን ጠንቅ የሆኑ ነገሮችን ሁል ጊዜ በቤታችን እንደምንጠቀም ያውቃሉ? ብዙ ሰዎች በጨጓራ ወይም በምግብ አለመፈጨት ዲስፔፕሺያ ይሰቃያሉ። ምክንያታቸው ደግሞ ራሳቸው በቤታቸው የሚጠቀሙት ምግብ እንደሆነ አያውቁም። በዚህ ቪዲዮ በቤታችሁ ሁሌ የምትጠቀሟቸው ነገር ግን የጨጓራ ጠንቅ ስለሆኑ ነገሮች በሚገባ ነግራችኋለሁ። እስከ መጨረሻው ተከታተሉኝ። በተለምዶ ጨጓራ ወይም የምግብ መፈጨት ችግር በመባል የሚታወቀው በላይኛው የሆድ ክፍል ምቾት ማጣት ወይም ህመም የሚያስከትል ሁኔታ ነው። የምግብ አለመፈጨትን የሚያባብሱ በርካታ ነገሮች ስላሉ ሁኔታውን በአግባቡ ለመቆጣጠር ስለነሱ ማወቅ እጅግ በጣም አስፈላጊ ነው። የምግብ አለመፈጨትን ወይም ዲስፔፕሺያን የሚያባብሱ የተለመዱ ምክንያቶች ከሕክምና ምንጮች የተረጋገጡ ከዚህ በታች ቀርበዋል። ከምግብ ነክ ጉዳዮች ስንጀምር የመጀመሪያው ቅባት የበዛባቸው ምግቦች ሆነው እናገኛለን። እነዚህ ምግቦች ለመፈጨት ረዘም ያለ ጊዜ ስለሚወስዱ ምግቦች በሆድ ውስጥ የሚቆዩበትን ጊዜ ይጨምራሉ። ይህም ወደ ምግብ አለመፈጨት ሊያመራ ይችላል። ሁለተኛው ቅመም የበዛባቸው ምግቦች ሲሆኑ ለምሳሌ ያህል በቃሪያ ውስጥ የሚገኘው ካፕሳይሲን የተባለ ውህድ በአንዳንድ ሰዎች ላይ የሆድ ዕቃን ወይም ኤሶፌገስን ሊያበሳጭ ወይም ሊያስቆጣ ይችላል። ይህም ወደ ምግብ አለመፈጨት ይመራል ማለት ነው። ሶስተኛው አሲዳማነት ያላቸው ምግቦችና መጠጦች ናቸው። ለምሳሌ እንደ ሲትረስ ፍራፍሬዎች፣ እነዚህም ሎሚ፣ ብርቱካን የመሳሰሉ እንዲሁም ቲማቲም፣ ካርበን ያላቸው መጠጦች እንደገናም ቡናና ሻይ የሆድ አሲድ መጠንን በመጨመር ምልክቶቹን ሊያባብሱ ይችላሉ። አራተኛው ብዙ ምግብን መመገብ ነው። ከመጠን በላይ መብላት ሆድን ሲያሰፋ እና በምግብ መፍጫ ስርዓት ላይ ጫናን ሲፈጥር ወደ ምቾት ማጣት ሊያመራ ይችላል። ከዚህ ጋር ተያይዞ በፍጥነት መብላት ሌላኛው ምክንያት ሆኖ ይቀርባል። በፍጥነት በሚመገቡበት ጊዜ የአየር መዋጥ፣ የሆድ መነፋትና ጋዝ ሊከሰት ይችላል። ይህም ለምግብ አለመፈጨት አስተዋጽኦ ያደርጋል። ከምግብ ጋር በተያያዘ በመጨረሻም ስለ ቸኮሌት አንድ ነገር እንበላችሁ። ለአንዳንድ ሰዎች ቸኮሌት የታችኛውን የኤሶፌገስ ጡንቻ ሊያሰፋ ወይም ሪላክስ ሊያደርግ ይችላል። ይህም የሆድ አሲድ ወደ ኤሶፌገስ እንዲመለስ ያስችለዋል ማለት ነው። ከምግብ ነክ ምክንያቶች ወጣ ስንል የአኗኗር ዘይቤ ለጨጓራ በሽታ ወይም ለዲስፔፕሺያ ትልቅ ምክንያት ሆኖ እናገኛለን። እነዚህም ላይፍ ስታይል ፋክተርስ ተብለው ይጠራሉ። ከእነዚህም መካከል የመጀመሪያው ጭንቀትና ስጋት ሲሆን ስነ ልቦናዊ ጭንቀት የምግብ መፈጨት ሂደቶችን በመቀየር ሆድ ለአሲድ እና ለምቾት ማጣት የበለጠ ስሜታዊ እንዲሆን ያደርጋል። ሁለተኛው ማጨስ እና አልኮል መጠጣት ነው። በሲጃራ ውስጥ ያለው ኒኮቲን የታችኛውን የኤሶፌገስ ጡንቻ ሊያዳክም እንዲሁም የሆድ አሲድ ምርትን ሊጨምር ይችላል። ከዚህ ባለፈም አልኮል የሆድ ዕቃን ሊያስቆጣ እንዲሁም የአሲድ ፈሳሽን ሊጨምር ይችላል። እነዚህም ወደ ምግብ መፈጨት የሚመሩ ምክንያቶች ናቸው። በሦስተኛነት የሚነሳው የእንቅልፍ እጦት ሲሆን በቂ ያልሆነ እንቅልፍ የምግብ መፈጨትን የሚቆጣጠሩትን ጨምሮ የሰውነት የተፈጥሮ ምት ሊያስተጓጉል ይችላል። በመጨረሻም ከአኗኗር ዘይቤዎች አንዱ ከፍተኛ የሆነ በምግብ አለመፈጨት የራሱን ተጽዕኖ የሚያሳድረው ውፍረት ነው። ከክብደት መጨመር የሚመጣ የሆድ ውስጥ ግፊት መጨመር የሆድ አሲድ ወደ ኤሶፌገስ እንዲመለስ ሊያደርግ ይችላል። ይህም የራሱ የሆነ በምግብ መፈጨት ስርዓት ተጽዕኖ ያሳድራል ማለት ነው። በመጨረሻም ከምግብ መፈጨት ችግሮች ጋር ተያይዘው በስፋት የሚነሱ መድኃኒቶችን እነግራችኋለሁ። እነዚህም ነን ስቴሮይዳል አንታይ ኢንፍላማቶሪ ድራግስ የተባሉ እንደ አይቦፕሮፊን፣ እንደ አስፕሪን ያሉ መድኃኒቶች
የሆድ ዕቃን በማበሳጨት ወይም በማስቆጣት ወደ ቁስለት በመምራት የተለመዱ የምግብ አለመፈጨት መንስኤዎች ናቸው። ከዚህም በዘለለ አንዳንድ የባክቴሪያ ኢንፌክሽንን ለመዋጋት የሚሰጡ መድኃኒቶች ወይም አንቲባዮቲኮች የሆድ ምቾት ማጣትን እንደ ጎንዮሽ ጉዳት ሊያስከትሉ ይችላሉ። ከዚህ ባለፈም የአይረን ሳፕሊመንትስ የሆድ ድርቀትን እና በአንዳንድ ሰዎች ላይ የሆድ ምቾት ማጣትን ሊያስከትል ይችላል። የምግብ አለመፈጨት ችግር እጅግ በጣም ውስብስብና ጥልቅ ነው። ከዚህም በበለጠ ብዙ ምክንያቶች ሊኖሩ ይችላሉ። ነባር የጤና እክሎችም እንደ ምክንያትነት ተነስተው ሊጠቀሱ የሚችሉ ናቸው። ነገር ግን ሰፊ ትንተናና ሳይንሳዊ እውቀትን ስለሚፈልጉ ይህን የነገርናችሁን ጥንቃቄ በማድረግ ከዚህ የከፋ ነገር ሲያጋጥሞት ወደ ሕክምና ተቋም ሄደው በመመርመር ሐኪምዎን እንዲያነጋግሩ ሐሳብ አስተያየት በመስጠት ይህንን ቪዲዮ በዚህ እናጠናቅቃለን። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። ቪዲዮውን ከወደዱት ላይክ ያደርጉ። ስላዳመጡን እናመሰግናለን።